ትንቢተ አሞጽ ምዕራፍ 4 ቁጥር 12 ላይ በጣም ፌመስ የሆነ ጥቅስ አለ። ይጠቀሳል በብዙ ሰባኪዎች አስተማሪዎች። በአውዱ ሳይሆን ቃሉን ያችን ቃል ብቻ ለመዋስ ያህል ነው የምጠቅሰው ወይም የምወስደው። ያንን ቃል አምላክህን ለመገናኘት ተዘጋጅ የሚል ቃል ነው። አሞጽ ምዕራፍ 4 ቁጥር 12 እና ትንሽ ዘርዘር ያሉ ነጥቦች አሉኝ፣ ግን ለማሳጠር በሚቻለኝ ሁሉ ሞክራለሁ። የመጀመሪያውም ቀን ነው፣ ምሽትም ነው። ዛሬ ከረዘመ የሚቀጥሉት ቀናት ለመቅረትም ምክንያት እንዳይሆናችሁ ለማሳጠር ነው የምሞክረው። ሐሳቡ ትንሽ ረዘም ያለ ቢሆንም እና እንዳልኳችሁ አሞጽ ምዕራፍ 4 ቁጥር 12 አጭር ፓራግራፍ ናት። አንብበን እንቀመጣለን ብንቆም ለቃሉ ክብር እና በዛውም ቀሪውን ጊዜ በመቀመጥ ስለምንቀጥል እንዳይደክመን። ትንቢተ አሞጽ ምዕራፍ 4 ቁጥር 12 ስለዚህ እስራኤል ሆይ እንደዚህ አደርግብሃለሁ፣ እስራኤልም ሆይ እንደዚህ ስለማደርግብህ አምላክህን ለመገናኘት ተዘጋጅ። እነሆ ተራሮችን የሰራ ነፋስንም የፈጠረ የልቡንም ሐሳብ ለሰው የሚነግር ንጋትን ጨለማ የሚያደርግ በምድርም ከፍታዎች ላይ የሚረግጥ ስሙ የሰራዊት ጌታ እግዚአብሔር ነው። በተለይ ቁጥር 12 ከ12ም ደግሞ የመጨረሻው ሐረግ እስራኤል ሆይ እንደዚህ ስለማደርግብህ አምላክህን ለመገናኘት ተዘጋጅ። እስቲ እንጸልይ ለቃሉ። እግዚአብሔር አምላካችን ሆይ የቃል ሰው አልጻፈውም፣ ምንም በሰዎች እጅና ብዕር ብትጠቀምም ደራሲው ጸሐፊው መንፈስ ቅዱስ እንደሆንክ ነው መጽሐፍ ቅዱስ ራሱ የሚነግረን። በሰው ካልተጻፈ ሰው ሊተረጉመው አይችልም፣ ሰው ሊያስረዳን አይችልም። በጣም በመንፈስ ቅዱስ ላይ እንደገፋለን። በጣም እርዳታ ፍለጋ ወደ መንፈስ ቅዱስ እንሄዳለን። አምላካችን ጌታችን ሆይ ለአእምሮአችን ተነግሮን እንድንወጣ ከዚህ አዳራሽ አንፈልግም፣ ወደ መንፈሳችን ወደ ውስጣችን እንዲገባ እንጂ እና ደግሞ አሁን ሰምተን ድንጥለው እዚህ ደጃፍ ላይ አንፈልግም፣ ተከትሎን ቤት ድረስ እንዲሄድ እንጂ በመሰንበቻው በመክረሚያችን ሁሉ አብሮን እንዲሆን እንጂ አምላካችን ሆይ ጥሩ ነበር ብለን እንድናልፍ አይደለም እንፈልገው፣ እንዲለውጠን እንጂ። አምላካችን ጌታችን ሆይ በዚህ መልክ የመጽሐፉ ደራሲ መንፈስ ቅዱስ ቅባቱ በዚህ ምሽት ይህን ቃል መሰረት አድርጎ ያስተምረን። እኔም በዚህ በመድረክ ላይ ያለሁት በፊት ያሉ የከበሩ ወንድሞች፣ እህቶች፣ አባቶች፣ እናቶች ሁሉ ወደ ከበረው ወደ ተቀደሰው መንፈስህ ጆሮአችንን ልባችንን እንከፍታለን። አስተምረን፣ ባርከን፣ ከኛ ጋር ሁንልን፣ አትተወን፣ ለራሳችን አሳልፈህ አትስጠን። ክፉም በዚህ አካባቢ አይንቀሳቀስ። የተደረገም ማንኛውም እንቅስቃሴ ካሁን በፊት ካለ ገለል ይበል። አየሩ፣ ምድሩ፣ ቀኝ ግራ ሁሉ ለአንተ ይገዛ። በክርስቶስ ኢየሱስ ስም አሜን። ጌታ እግዚአብሔር ይባርካችሁ። እግዚአብሔር እንዲህ ይላል፣ እኔ ስለ እናንተ የማስበውን ሐሳብ አውቃለሁ፣ የሰላም ሐሳብ ነው እንጂ የክፉ አይደለም፣ ፍጻሜያችሁንም ተስፋ የሚሰጥ። ሰብስክራይብ ሄኑ ቲዩብ